እኔ ስለ ችግር፣ ስለ IMF ቀጣዩ ብድርና መዘዙ ምናምን ያወሩኛል ብዬ ስጠብቅ፣ እነርሱ ግን ስለ ቀጣዩ የአውሮፓ ትሪፓቸው፣ ስለ ሚሊዮን ኢንቨስትመንት ሥራ ያወራሉ። ድምፄን ዝቅ አድርጌ አንድዬ ይህን ጉድ ልታሰማኝ ነው ከጎጃም ያስተደድከኝ ብዬ ወቀስኩት። አልሰማኝም። ወዲያው ደግሞ በልቤ ምን ነው ያን ጅብ በጋለብኩት ኖሮ ዛሬ ከሰው አላንስም ነበር ብዬ ተቆጨው። በእርግጥ ጅቡ እንኳን ቢገኝ በዚህ ቅጥነቴ ጅቡ ከመጋለብ ይልቅ አውርዶ ይበላኛል ብዬ አስባለሁ። እዚህ አገር ሰው ሰርቶ ሲያልፍለት ወይም ሲሳካለት ይሄማ ጅብ ጋልቦ መሆን አለበት፣ እንደውም እንትና አይቶታል የማለት አባዜ አለብን። ታዲያ እዚህ ላይ የኔ ጥያቄ የጅቡን ስልክ የሚተባበረኝ ሰው አለ ወይ ነው።